ሰላም ሰላም፣ እንዴት ናችሁ? ሁሉ ሰላም? እኔ እግዚአብሔር ይመስገን ደህና ነኝ። ዛሬ አብሬያችሁ መስራት የምፈልገው ጎመን ነው። ፍሬሽ ጎመን አግኝቻለሁ በስንት ጊዜ እና በጣም ደስ ብሎኛል። ልክ የኢትዮጵያ ጎመን ያው ምንም የሚያካክል ጎመን አግኝቻለሁ። የበግ ስጋ አዘጋጅቻለሁ። አብረን እንሰራለን። ሽንኩርት ልጫለሁ። ስጋ ከፍሪጅ ውስጥ አውጥቻለሁ። እንቀነጥሰዋለን። ያው ቀንጥሼ አጥቤ ያመጣሁኝ ሽንኩርቱን ከትፋለሁ። ከዛን ጎመን አብረን እንሰራለን ማለት ነው። ውድ የሀገሬ ልጆች ስለምታዩኝ ስለምታበረታቱኝ በጣም አመሰግናለሁ። ሽንኩርት ጠበስ አደረኩኝ። አሁን ስጋውን አጥቤ ከትፌያለሁ። ከዛን ስጋውን ጨምራለሁ። በትላልቁ ነው የከተፍኩት። በትላልቁ ነው የከተፍኩት እና ስለምታዩኝ ስለምታበረታቱኝ በጣም አመሰግናለሁ። ላይክ ሼር አድርጉልኝ። ከረጅም ጊዜ በኋላ ነው ተመልሼ የመጣሁት። አሁን እሰራለሁ ብዬ አስቤ ስለመጣሁ እንደ እግዚአብሔር ፍቃድ ያው ከጎኔ እንደምትሆኑ ባለሙሉ ተስፋ ነኝ። አመሰግናለሁ ስለምታዩኝ ስለምታበረታቱኝ። በዚህ መልኩ ስጋውን ጠበስኩት። በስሏል። ከዛ በኋላ የቀረው ከጎመኑ ጋር አብሮ ይበስላል። ጎመኑን በትላልቁ ነው አልከተፍኩትም። ልክ እንደ ሀገር ቤት አለ ጎመን በስጋ በጣም ነው የምወደው። እንደዚህ በትላልቁ ነው የቀነጠስኩት። በእጄ ነው የቀነጠስኩት፣ አልከተፍኩትም። እና እንዲህ በትልቁ እንዲበስል ፈልጌ ነው ማለት ነው። ጎመን እንግዲህ እንትን ሲባል ተቀንጥሶ መጀመሪያ ሲጨመር ድስቱ ራሱ አይበቃውም። ግን ከ2 ደቂቃ በኋላ ሲከፈት ውስጡ የለም ሙሽሽ ብሏል ማለት ነው። እና ደግሞ በጣም ጠንካራ ነው ጎመኑ። በጣም ነው ያበሰልኩት። በቃ የሆነ ደረቅ ነው ግን እንትን አይደለም፣ ለስላሳ ጎመን አይደለም፣ ደረቅ ያለ ጎመን ነው። የእንትን እያልኩት ነው ውሃ ጨምሬ ምናምን አበሰልኩት። በአንድ እጄ ካሜራ ይዣለሁ። ይቅርታ እንግዲህ ለቪዲዮ ጥራት እና በዚህ መልኩ ሰሪ እንትን ብያለሁ። የተባረከ ይሁን እንደምትሉኝ ባለሙሉ ተስፋ ነኝ። ከእግዚአብሔር ጋራ እየበላሁኝ ነው። በጣም ነው የምወደው ጎመን። ሙንጭጭ አድርጌ ምሳዬን በላው ማለት ነው። አመሰግናለሁ። በሌላ ቪዲዮ እስከምንገናኝ መልካሙን ሁሉ ተመኘውላችሁ። ባላችሁበት ሰላም ሁኑልኝ። መልካም ቀን፣ መልካም ምሽት። በያላችሁበት በየሀገሩ አቆጣጠር ሰላሙን ሁሉ ተመኘውላችሁ። ውድ የሀገሬ ልጆች ላይክ ሼር አድርጉልኝ፣ አበረታቱኝ። አመሰግናለሁ። በእኔ በኩል በሌላ ቪዲዮ እስከምንገናኝ ሰላም ቆዩልኝ። ያው ሙልጭ አርጌ ነው እየበላሁት ያለሁት። እንትን ቪዲዮ ማርዘም አልፈለኩም። ቢያንስ 4 ደቂቃ ምናምን ነው የሚሆነው። 4 ደቂቃ እንኳን አይሞላም። 3 ደቂቃ ከ45 ሰከንድ ነው። አጠረ ቆረጥ ቆረጥ እያደረኩ ነው የሰራሁት። ያው በዚህ መልኩ ሚጥሚጣም ከጎኑ አርጌ በዚህ መልኩ በልቼ ጨርሻለሁ። አመሰግናለሁ።